I go በውስጥ ያለውን ህፃን ሳምሰንት ሄጃ ያለው ለምሳሌ ትምህርት ቤት ለመሄድ ብዬ የዜሮ ሰፈር ልጆች ወደ ትምህርት ቤት አያሳልፉኝ አስታውሳለሁ አንዲት ልጅ መጣ የክላሴ በጣም ቆንጆ ሴቶች ነበሩ ሲመጡ እንግዲህ ብለው ጉንጭን ስመው ምናምን የሚቀመጡት ፍቅረኛዬን ሳመ ብለው 18 ወንዶች ልጆች ጮጮች ናቸው እንዲሁ አሳደው ደብድቦኛል I remember that that's a painful እና አንዳንዴ ከእግዚአብሔር ጋር ያጋጫል ለምን እንድትል ያስብላል ምክንያቱም ያን ምንም ቾይስ ስለሌለ ማለት so sometimes ወደ ኋላ ሄደ ፊል ታደርገዋል ያን ህፃን በጣም that's why inner child work አድርጋለሁ በጣም so that I can heal ለማድረግ እሱን ፓርቴ ማለት ነው I went make sure በጣም አድርጌ ሲዬ ማለት ነው አይቼዋለሁ clearly and that's how I transmute ማድረግ የቻልኩት በዛን የዛን እንደዛ ነው inner child work ምንድነው ለማያውቁ ሰዎች እስቲ give them awareness so basically it is ውስጣችን ሁላችንም ልጅ አለ አድገናል ጺም አለን ይሆናል ያደግን እናጫውታለን ሁላችንም ማለት ነው ግን የምታየው የ40 ዓመት እንዳለ ህፃን ነው ባይዘው እድሜውና ሰውነቱ ብዙ ያለው እንጂ ትንጥ ህፃን አለ እኮ እንደዚህ የሚፈራ ማለት መበረቅ የሚፈልግ አለ ውስጥ እሱ ይዙታል እና it's about connecting with that okay ለካስ እኔ ህፃን ልጅ ነኝ መስታወት ላይ የማየው እና የተነገረኝ ነው እየተከተልኩት ያለሁት አንተ እድሜ እዚህ ስለደረሰ እንደዚህ አክት ማድረግ አለበት ስነ ስርዓት እየተነገረን እናርጋለን inner child work ደግሞ እንዴት ነው የሚደረገው ውስጣችን ላይ ያለው ህፃን ማለት ነው እሱን ማየት አይነን ትጨፍንና you can see him ለምሳሌ የ4 ዓመት ሊሆን ይችላል የ10 ዓመት የ15 20 ዓመት ከሱ ጋር አይን ለአይን መተያየት okay what does he want to do ምን ማድረግ ይፈልጋል አሁን bro he wants to jump he wants to like talk he wants to sing መዝፈን ይፈልጋል አክት ማድረግ ይፈልጋል ብዙ ማድረግ የሚፈልጋቸው ነገሮች አሉ and it's all about trying to connect with that personality ከዛ ኮኔክት ለማድረግ ስትሞክር የሚያቆምህ የማይታይ መስታወት አለ ብሎክ what is that block ምንድነው ኦኬ እኔ አሁን በጣም ፍቅረኛ ፈልጋለሁ ይሆናል በቃ ፍቅረኛዬን ይዤ ዴት መውጣት ፈልጋለሁ ይላል ያ ህፃን ይህ እንግዲህ 40 ዓመት ሰውዬ ነው he's locked ገባ ሚስት መያዝ አልችልም ብሎ ያስባል ህፃኑ ግን ያምናል እንደዛ ብሎክ አለ so ብሎኳ ምንድነች oh shit I remember የ20 ዓመት ልጅ እያለሁኝ ለካስ እቺን ልጅ ስላፈቀርኩኝ ከሰው ፊት ተስቆብኛል በጣም ሪጀክት ያደረገችበት መንገድ I felt so embarrassed ስለዚህ ህፃን ያ ውስጤ ላይ ያለው ህፃን በስነ ስርዓት አሁን እንዳፈቅር እየፈቀደልኝ አይደለም because እየፈራ ነው ያ ተመሳሳይ embarrassment እንዳይኖር እቺ ታሪክ ማወቅህ ለራሱ ማለት ነው that's inner child work then ትጽፈዋለህ you're aware of it now አሁን ሌላ ሴት ሄደክ ለማወራት ስትሞክር you know it's not real because it's outside of the subconscious and it's in the conscious mind which is ማሰብ የምትችልበት በጣም ይገርማል ይሄ አሁን በሪሌሽንሺፕ አወራው ሰው ፊት ቆሞ ማውራት ሊሆን ይችላል ሀብታም መሆን ሊሆን ይችላል ቤት ውስጥ ጥሩ ዕቃ መግዛት ሊሆን ይችላል ወደ እግዚአብሔር መቅረብ ሊሆን ይችላል ብሎኮች አሉ በውስጣችን ብሎኬት ሆኖ በትክክለኛው ማንነታችንና በምንፈልገው ነገር መካከል ብሎክ የሆኑ ኢነርጂዎች አሉና እነሱን ኦቨርካም ማድረግ መቻል አለብን አንዳንድ ጊዜ ሰዎቹ ይሄን ባለማወቅ ወደ ውጪ ይሄዳል ጺም ያወጣሉ ጡንቻ ያወጣሉ ቤት ይገነባሉ ስልጣን ይዛሉ ግን ያ ህፃን ስላልታከመ በሄዱበት ቦታ በሙሉ በየባሩ በየሆቴሉ በየከተማው ላይፋቸውን ሲያበላሽ ታያለ ሰዎችን ስታይ ያልታከመውን ህፃን ታያለ ስፔሻሊ ሴሌብሪቲ የሆኑ ሰዎች ጋር ባለሀብቶች ጋር people who've made it ብለን የምናስባቸው ሰዎች ጋር ውስጣቸው ሂል ካልተደረገ በጣም አሳፋሪ ነገር ሲያደርጉ ትመለከታለህ definitely so overcome are fully no still